ሴዴቅያስ በአምላክ ስም ምሎ የገባውን ቃል በማፍረሱ የእስራኤል አምላክ በአረማውያን ንጉሥ ፊት እንደ ሐሰተኛ እንዲቆጠር ተደረገ። በዚህም የናቡከደነጾር ትዕግስት ተሟጠጠ። ከእንግዲህ ድርድር የለም፣ የሚፈናቀልም አበቃ። በዚህኛው ጊዜ የመጣው ኢየሩሳሌምን ከምድረ ገጽ ለማጥፋት ነበር። በ588 ዓመተ ዓለም በጥር ወር ሴዴቅያስ በቅጥሩ ላይ ሆኖ የአስፈሪ ቅዠት ሲመለስ አየ። ናቡከደነጾር ግን በዚህ ጊዜ እጅ ስጡ ብሎ አልለመነም። ይልቁንም መላውን ኢየሩሳሌምን የሚከብ የከበባ ግንብ እንዲሰራ አዘዘ። ማንም አይገባም፣ ማንም አይወጣም። ከበባው ለ2 ዓመት ተኩል ቀጠለ። ለ30 ወራት በጠላት እጅ ተዘግቶባት በቆየች ከተማ ውስጥ ምን ሊፈጠር እንደሚችል ለማሰብ ሞክሩ። በመጀመሪያ የእህል ክምችት አለቀ። ቀጥሎ ስጋው ጠፋ። በመጨረሻም በጉድጓዶች ውስጥ ያለው ውሃ ደረቀ። የእናቶች ርህራሄ ተሟጠጠ። አንጀት የሚበላው ረሃብም የሰውን ባህሪ ለወጠው። ርኅሩሃን የተባሉ ሴቶች የገዛ ልጆቻቸውን ቀቅለው በሉ። ይህም ዝም ብሎ የተነገረ ምሳሌ አይደለም። የአምላክ ከተማ በሆነችውና በወርቅ በተለበጠው መቅደስ ጥላ ስር እናቶች ለሕልውናቸው ሲሉ ሊታሰቡ የማይችሉ ክፋቶችን ፈጸሙ። ይህንን የሚጽፈው ነቢይ እጁ እየተንቀጠቀጠ ብዕሩን ለመያዝ እንኳን ተቸገረ። የወርቅ መቅደስ የነበራት የአምላክ ከተማ ለአንዲት ቀን ተጨማሪ ዕድሜ ስትል በማይችል ውርደት ውስጥ ወደቀች። መንገዶቹ በሬሳዎች ተሞሉ። አረጋውያን በየመተላለፊያው ወደቁ። ሕፃናት እንጀራ ለመኑ፣ የሚሰጣቸው ግን አንድም አልነበረ። የኃጢአት ትልቁ ማታለያ እስኪያስር ድረስ ነፃ እንደሆንክ እንዲሰማህ ማድረጉ ነው። ሴዴቅያስ በባቢሎን ላይ ማመፁ ነፃነትን የሚያመጣ መስሎት ነበር። ይልቁንም ያመጣው ግን ረሃብንና ሞትን ብቻ ሆነ። በመጨረሻም በ586 ዓመተ ዓለም በሐምሌ ወር ከ2 ዓመት ተኩል መራራ መከራ በኋላ የባቢሎን ግንብ መፈራረሻዎች ደካማውን ስፍራ አገኙ። ቅጥሩ ተሰነጠቀ። የድንጋዮቹ መፈራረስ ድምፅ በከተማ ውስጥ አስተጋባ። አምላክን ማታለል የፈለገው ንጉሥ ሴዴቅያስ በጨለማ ተከትሎ በንጉሱ የአትክልት ስፍራ በኩል ሊያመልጥ ሞከረ። ነገር ግን በኢያሪኮ ሜዳ ላይ ተያዘ። ሁለተኛ ነገሥት ምዕራፍ 25 የሴዴቅያስን የንግስና ዘመን መራራ ፍጻሜ እንዲዘግቦታል። ናቡከደነጾር ሴዴቅያስን አሰራውና በፊቱ አቆመው። ናቡከደነጾር ንጉሥ ሴዴቅያስን በፊቱ አቁሞት የገዛ ልጆቹ ሲታረዱ እንዲመለከት አስገደደው። ከዚያም የሴዴቅያስ ዓይኖች እንዲወጡ አዘዘ። ንጉሥ ሴዴቅያስ በሕይወቱ ለመጨረሻ ጊዜ ያየው ነገር የገዛ ልጆቹን ደም ነበር። ይህ የኩራት የመጨረሻ ዋጋ ነው። በነሐስ ሰንሰለት ታስሮ በባቢሎን ወህኒ ቤት ውስጥ በድቅድቅ ጨለማ እንዲሞት ተወሰደ። ነገር ግን ከሁሉ የከፋው በንጉሱ ላይ የደረሰው አልነበረም። ይልቁንም አምላክ ያድርበት የነበረው መቅደስ ደጃፍ ሲከፈቱ የሆነው እንጂ። ከተማዋ በወደቀች በአንድ ወር ጊዜ ውስጥ ናቡከደነጾር የጥበቃ አዛዡን ናቡዘረዳንን ላከው። ትእዛዙም ፍጹም ነበር። ከተማዋን ፈጽመህ አፍርሳት። ናቡዘረዳን ወደ ቤተ መቅደስ አደባባይ ገባ። ለብዙ ዘመናት ይህ ስፍራ በሥርዓተ አምልኮ ከነጹ ካህናት በስተቀር ማንም መግባት አይችልም። አሁን ግን መጥረቢያና መዶሻ የያዙ አረማውያን ወታደሮች በዚያ በተቀደሰው መሬት ላይ እንደ ማዕበል ወረሩ። ያንን ድንቅ የጥበብ ሥራ እንዴት እንዳፈራረሱት ሁለተኛ ነገሥት ምዕራፍ 25 እንዲህ ይገልጸዋል። የጥንካሬ ምልክት የነበሩ ታላላቆች የነሐስ አዕማድ ያኪንና ቦዔዝ ወደ ምድር ተጣሉ። በሺህ የሚቆጠሩ ፓውንድ የሚመዝነው ነሐስ በድንጋይ ንጣፍ ላይ ሲከሰከስ ድምፁ ያፍገመግም ነበር። የሰለሞን መቅደስ ድንቅ የጥበብ ውጤት የነበረው ያ የነሐስ ኩሬ ወደ ሰረገላ ለመጫን እንዲመች ተሰባብሮ ተበታተነ። ወታደሮቹ በመቅደሱ ውስጥ እየተሯሯጡ የወርቅ ማዕጠንቶቹን፣ ንጹሕ የወርቅ መቅረዞቹን፣ የመሥዋዕት ሳህኖቹን እንደ ተራ የጦር ምርኮ በሸካራ ከረጢት ውስጥ ከተቷቸው። ለፈጣሪ አምልኮ የተቀደሱትን ነዋያት ለአረማዊ ንጉሥ መጫወቻ ሆኑ። በመጨረሻም ሊቀ ካህናቱ በዓመት አንድ ጊዜ ብቻ ያውም ልቡ ካልነጻ ሞታለሁ ብሎ እየተንቀጠቀጠ ወደሚገባበትና በድቅድቅ ጨለማ ወደ ተዋጠው ቅድስተ ቅዱሳን ቀረቡ።
የባቢሎን ወታደሮች በሩን በርግደው ገቡ። በታሪክ ውስጥ እጅግ ውድ የተባለውን ሀብት እናገኛለን ብለው ተስፋ በማድረግ ልባቸውን ወደ ጨለማው ክፍል አቀኑ። ክፍሉ ግን ባዶ ነበር። የቃል ኪዳኑም ታቦት በዚያ አልነበረም። መጽሐፍ ቅዱስ ከተቀደሱ የተወሰዱትን ጽዋዎች፣ ማንኪያዎችንና ሳህኖች ሁሉ ዝርዝር ቢመዘግብም ታቦቱ ወደ ባቢሎን ስለመወሰዱ የሚናገር ምንም ነገር የለም። እርሱ ከታሪክ ገጽ ጠፋ። እስከ ዛሬም እንዴት እንደደረሰ ማንም አያውቅም። አንዳንዶች ኤርሚያስ በናባው ተራራ ዋሻ ውስጥ ደብቆታል ይላሉ። ሌሎች ደግሞ ወደ ኢትዮጵያ ሄዷል ብለው ያምናሉ። እውነቱ ግን ከዚያ የከበደ ነው። አምላክ ዙፋኑ የባቢሎናውያን የድል ምልክት እንዲሆን አልፈቀደም። ታቦቱ የጠፋው እግዚአብሔር አስቀድሞ ስላቀደበት ነው። ናቡዘረዳን የመጨረሻውን ትእዛዝ ሰጠ። በሊባኖስ ዝግባ ግንቦች ላይ ችቦች ተወረወሩ። ከብዙ ዘመናት በፊት በኪራም እጅ የተላከው እንጨት በእሳት ነደደ። እሳቱ እጅግ የበረታ ከመሆኑ የተነሳ በግንቡ ላይ የነበረው ወርቅ ቀለጠና በወለሉ ስንጥቆች ውስጥ ፈሰሰ። ታላቁ ጣሪያ ወደ ውስጥ ተደረመሰ። ጥቁር ጭስ ወደ ሰማይ ወጣ። የመቅደሱ የለቅሶ ጢስ እስከ ርቀት ማይሎች ድረስ ይታይ ነበር። የሰሎሞን ዘመን አከተመ። ይህን ታሪክ ስትሰማ ለመሆኑ እግዚአብሔር የት ነበር? እንዴትስ ቤቱ እንዲቃጠል ፈቀደ? የሚል ጥያቄ መነሳቱ አይቀሬ ነው። ነብዩ ሕዝቅኤል ግን በምዕራፍ 10 ላይ የሚያስደንቅ ምላሽ ይሰጠናል። ባቢሎናውያን ገና ሳይመጡ ሕዝቅኤል በራእይ ተመለከተ። የእግዚአብሔር ክብር ከወርቁ ኪሩቤል ላይ ተነስቶ ወደ መቅደሱ መድረኮች ተሻግሮ ከዚያም በዝግታ ከተማዋን ለቆ በደብረ ዘይት ተራራ ላይ ሲያርፍ አየ። አምላክ በጦርነት አልተሸነፈም። እግዚአብሔር በአንዲት ቤተ መቅደስ ውስጥ ብቻም አልታሰረም። የሕዝቡ ልብ ፍጹም በረከሰ ጊዜ እግዚአብሔር ቤቱን ጥቶ ወጣ። ናቡከደነጾር ያቃጠለው የአምላክን ማደሪያ ሳይሆን ባዶ የሆነውን የድንጋይ ክምር ብቻ ነበር። ለ5 አስርት ዓመታት ያህል የሰሎሞን ቤተ መቅደስ የወርቅ ነዋያት በባቢሎን ሙዚየም ውስጥ ማርዱክ ለተባለው ባዕድ አምላክ የድል ምልክት ሆነው ተቀመጡ። የባቢሎን ነገስታት በእነርሱ አጠገብ ባለፉ ቁጥር መንግስታችን የበላይ ነው፣ የእስራኤልም አምላክ ሞቷል የሚል ትዕቢት በፊታቸው ላይ ይነበብ ነበር። ነገር ግን አምላክ ታጋሽ ነው። የእነርሱም ጊዜ ሰሌዳ ለማንኛውም ምድራዊ መንግስት ሲል አይቸኩልም። ከቃጠሎ 47 ዓመት በኋላ በ539 ዓመተ ዓለም የባቢሎን ግዛት ታላቅ ድግስ ደገሰ። የናቡከደነጾር የልጅ ልጅ የሆነው ትዕቢተኛው ብልጣሶር ለሺህ መኳንንቶች ታላቅ ግብዣ አደረገ። ብልጣሶር ወይን ብቻ አልበቃውም፣ ይልቁንም አምላክን መሳደብ ፈለገ። ዳንኤል 5 እንደሚነግረን ከሰሎሞን መቅደስ የተወሰዱ ቅዱሳን የወርቅ ጽዋዎች ወደ ግብዣ አዳራሽ እንዲመጡ አዘዘ። እርሱ ሚስቶቹና መኳንንቱ ለሕያው አምላክ በተቀደሱ ጽዋዎች እየጠጡ በወርቅ በብርና በእንጨት ለተሰሩ ጣዖቶች ክብር እንዲሰጡ አሰበ። በመቅረዙ ፊት ለፊት በክፍሉ እጅግ ብሩህ የሆነ ስፍራ የሰው እጅ ጣቶች ካለምንም አካል በባዶ አየር ላይ ታዩ። የንጉሱ ፊት ገረጣ፣ ከፍርሃቱም የተነሳ ጉልበቶቹ ተንቀጠቀጡ። ያቺ በባዶ አየር ላይ የምትጽፈው እጅ በግንቡ ላይ 4 ቃላቶችን ጻፈች። ማኔ ማኔ ቴቄል ፋሬስ። የ80 ዓመቱ አረጋዊው ዳንኤል ፍርዱን እንዲያነብ ተጠራ። እየተንቀጠቀጠም ያለውን ንጉስ ተመልክቶም የሰማዩን ውሳኔ እንዲህ ሲል አበሰረው። አምላክ የመንግስትህን ዘመን ቆጠረው፣ አበቃለትም። በሚዛን ተመዝነህ ቀለህም ተገኘ። መንግስትህም ለሜዶንና ለፋርስ ተሰጠ። በዚያችው ሌሊት የማይሰምጥ ይመስል የነበረው ያ ታላቅ መንግስት ፈረሰ። ፋርሳዊው ቂሮስ የኤፍራጥስን ወንዝ አቅጣጫ በማስቀየር ከተማዋ በስካር ተዘፍቃ ሳለ ሰራዊቱን በማይደፈረው የባቢሎን ቅጥር ስር አሾለከ። ፀሐይ ከመውጣቷ በፊት ብልጣሶር ተገደለ። ኢየሩሳሌም ተቃጥላ ነበር። ባቢሎን ግን ከታሪክ ገጽ ተፋቀች። ከዚያም አምላክ ከብዙ ዘመናት በፊት የነደፈውን የመጨረሻውን ዕቅድ ፈጸመ። ታላቁ ቂሮስ ዙፋኑን ያዘ። ስለ አይሁዳውያንም ያወጣው የመጀመሪያው አዋጅ ከሰው ልጅ አስተሳሰብ በላይ ነበር። ዕዝራ 1 ላይ እንደተመዘገበው አዋጁ እንዲህ ይል ነበር: የሰማይ አምላክ እግዚአብሔር የምድርን መንግስታት ሁሉ ሰጠኝ፣ በኢየሩሳሌምም መቅደስ እንድሰራለት አዘዘኝ።
ቂሮስ ማድሩክ ወደ ተባለው ጣዖት ግምጃ ቤት ገባ። የወርቅ ጽዋዎቹን፣ የብር ሳህኖችን፣ ማጠንቶችን ሁሉ አወጣ። እነርሱንም ጠቅልሎ በስደት ላይ ከነበሩት ጋር ወደ ኢየሩሳሌም ላካቸው። ኤርምያስ በምትቃጠለው ከተማ መንገዶች ላይ ቆሞ እንደተነበየው ልክ በሰባተኛው ዓመት ሁሉም ነገር ተፈጸመ። የአምላክ ቃል እያንዳንዱ እውነት ሆኖ ተገኘ። የተሰደዱት ተመለሱ። የፈረሰውንም ባዩ ጊዜ ምርር ብለው አለቀሱ። አመዱን ጠርገው ግንቡን አነጹ። የወርቅ ነዋያቱም ወደ ስፍራቸው ተመለሱ። ካህናቱም መስዋዕቱን ቀጠሉ። ዕጣኑም እንደገና ጨሰ። ነገር ግን አንድ የተለየ ነገር ነበር። ሁለተኛውን መቅደስ ጨርሰው በመረቁ ጊዜ እንደ ቀድሞው የእግዚአብሔር ክብር ደመና አልወረደም። ካህናቱም ከግርማው የተነሳ መቆም አቅቷቸው አልወደቁም። ሊቀ ካህናቱም ወደ ቅድስተ ቅዱሳን በገባ ጊዜ ክፍሉ ፍጹም ባዶ ነበር። የቃል ኪዳኑ ታቦት አልነበረም። ወርቁ ሳይቀመጥበት በነበረው ስፍራ ላይ ወጣ ያለ ድንጋይ ብቻ ቀርቶ ነበር። ለ500 ዓመታት ያህል እስራኤል መለኮታዊው ሕልውና በሌለበት ሕንፃ ውስጥ አመለኩ፣ ተጠባበቁ፣ ጸለዩ፣ ሰማዩንም አዩ። እግዚአብሔር ለምን ወደ ሕንፃው አልተመለሰም? ምክንያቱም እግዚአብሔር በድንጋይ በተሰራ ቤት ውስጥ መኖሩ አብቅቶ ነበር። መቅደሱ፣ ወርቁ፣ ኪሩቤልና መስዋዕቱ ሁሉ ጥላዎች ነበሩ። እነርሱ ለሚመጣው እውነት መለማመጃዎች ነበሩ። እግዚአብሔር ደግሞ ወደ ኋላ አይመለስም። ከ500 ዓመታት በኋላ የእግዚአብሔር ሕልውና ወደ ኢየሩሳሌም ሲመለስ እንደ ደመና አልነበረም። በጨለማ ውስጥ በወርቅ ምስሎች መካከልም አላደረም። እርሱ በሥጋ ተገልጦ መጣ። ኢየሱስ ክርስቶስ በዚያ በታነጸው መቅደስ አደባባይ ቆሞ ግዙፎቹን ድንጋዮች እየተመለከተ ይህንን መቅደስ አፍርሱት፣ በሦስተኛውም ቀን አስነሳዋለሁ አለ። ፈሪሳውያንም ስለ ሕንፃው ጥበብ የሚያወራ መሰላቸው። እርሱ ግን ስለ ገዛ ሰውነቱ ይናገር ነበር። ኢየሱስ በመስቀል ላይ በሞተ ጊዜ ያ ባዶውን ቅድስተ ቅዱሳኑን ይጋርድ የነበረው ግዙፍ መጋረጃ ከላይ እስከ ታች ለሁለት ተቀደደ። ይህም አምላክ በይፋ ከዚያ ሕንፃ መውጣቱን የሚያበስር ነው። እንግዲህ የእርሱ አድራሻ በኢየሩሳሌም ተራራ ላይ አይደለም። አድራሻው በእርሱ በሚያምኑ ሁሉ ልብ ውስጥ ነው እንጂ። እናንተ የመንፈስ ቅዱስ ቤተ መቅደስ ናችሁ። አንዳንዴ አምላክ የገነባቸው ነገሮች ስራችን፣ ዝናችን ወይም እቅዳችን እንዲቃጠሉ ይፈቅዳል። ይህ ጥፋት ወይም መተው ይመስለናል። ነገር ግን እግዚአብሔር እሳቱ ሕንፃውን እንዲበላው የፈቀደው በውስጡ ካለው አምላክ ይልቅ ሕንፃውን እያመለክን መሆኑን ለማሳየት ነው። በእርሱ ላይ ብቻ እስክንደገፍ ድረስ የምንመካባቸውን ነገሮች ሁሉ ያፈርሳል። አንድ ጥያቄ ልጠይቃችሁ። በሕይወታችሁ ውስጥ ፈርሶባችሁ የሚያውቅ ነገር አለ? ይህ ከጠፋብኝ መኖር አንችልም ብላችሁ ያሰባችሁት ነገር ጠፍቶ በኋላ ግን እግዚአብሔር እናንተን ለማዳን በዚያ ውስጥ እንዳለ የተረዳችሁበት አጋጣሚ አለ? ካለ ይህን ታሪክ በኮሜንት መስጫው ሴክሽን ውስጥ ይጻፉልን። ይህ መልእክት ከተመቻችሁ ለዚህ ቻናል ቤተሰብ ሁኑ። ሰብስክራይብ፣ ቪዲዮንም ላይክ አድርጉ።